የምታስተዋውቅና የምትሸጥ እህታችን በኢቃማ ለመመለስ በየመን በኩል በእግሯ ባህር አቋርጣ ሀገር ለመግባት እያለች መንገድ ላይ የሞተች እህታችን አለች እና በዚህ መንገድ ብዙዎቻችሁ በጣም ብዙዎቻችሁ ነው እየተጓዙ ኢቃማ ያሰሩ ልጆች እኮ ወላሂ ስራ ፈተው ነው ያሉት። አሁን ላይ በዚህ አመት ውስጥ ኢቃማ ያሰሩ ስራ ፈታዩት ልጅ እሷ ራሱ ምናልባት ከሞትኩኝ የመጨረሻ ቪዲዮ ነው። ኢቃማ ሳታሰሩ እዛው ሰርታችሁ የያዛችሁትን ይዛችሁ ሀገራችሁ ግቡ። ለምን በዚህ ልክ ለምን ህይወትን የሚያጠፋ ነገር መሆኑ እየታወቀ በሌሎች እያያችሁ እየሰማችሁ እናት ነች፣ ልጇ ራሱ ጨቅላ አራስ የምትባል ሴት ነች። እንግዲህ በዛ አቅሟ በእግር በባህር ብድክስ ሀበሻዊ ቻናሉ ላይ ቴሌግራም እዩ ወደ ላይ ቪዲዮዎችን ወላሂ በባህርና በእግር ሲሄዱ የሞቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድ ቤተሰቦቼ፣ እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። በአዲስ ቪዲዮ ተመልሼ ስመጣ እንግዲህ እጅግ በጣም አሳዛኝ በሆነ ቪዲዮ ነው የመጣሁት። በዚህ ቪዲዮ አለመምጣት አልችልም። ምክንያቱም ሰሞኑን ቲክቶክ ላይ ሲዘዋወር አንድ ያያችሁት ቪዲዮ አለ። ጅዳ የምትኖር ልብስ የምታስተዋውቅና የምትሸጥ እህታችን ሀና በኢቃማ ለመመለስ በየመን በኩል በእግሯ ባህር አቋርጣ ሀገር ለመግባት እያለች መንገድ ላይ የሞተች እህታችን አለች እና በዚህ መንገድ ብዙዎቻችሁ በጣም ብዙዎቻችሁ እየተጓዛችሁ ስላላችሁ በዚህ ቪዲዮ አለመምጣት አልችልም። ብዙዎቹ ሀቂቃተን ቲክቶክም ላይ ተደጋጋሚ ቪዲዮ ተሰርቷል። እኔ ራሱ የመጀመሪያ የምህረት አዋጅ ተሰጠ ኢቃማ ለማሰራት ፈቀደች ምናምን ሲባል የዛኔ ራሱ ሀቂቃ እንትን ብዬ ነበር፣ ቪዲዮ ሰርቼ ነበር። በየመን በኩል እየሄዱ ብዙዎቹ ጀልባ እየተገለበጠባቸው መጓዝ አቅቷቸው መንገድ ላይ ልብ ያመመኝ ብለው ልክ እንደ እህታችን ሀና እየሞቱ ነው። እህት ወንድሞቻችን እባካችሁ ይሄ መንገድ ምንም እንዳትሞክሩት፣ እጅግ በጣም ከባድ ነው። አላህ ብሎ ተሳክቶ በሰላም ብትደርሱ እንኳን መመለስ ማችሉበት መንገድ ሊፈጠር ይችላል። እዛው ባላችሁበት እንደምንም ሆናችሁ ስሩና ወደ ሀገራችሁ ተመለሱ። ትንሽ ነገር ይዛችሁ ብትመለሱ ሀገርም እኮ መስራት ይቻላል። ወላሂ እንደውም ብዙዎቻችሁ በድሪያ ስለ ሀገር አንዳንድ ነገር በይን እያላችሁኝ ነበረ። ብዙም ስላልተመቸኝ አላልኩም። በቲክቶክ ኮሜንትም ላይ በውስጥም ያላችሁኝ ብዙ ልጆች ነበራችሁ ማለት ነው። እውነት ለመናገር ይሄ መንገድ በየመን የምትሄዱ ግማሹ በባህር ስንት ሰው ነው የሞተው? ወላሂ ሰሞኑን ራሱ ሰምታችሁ ከሆነ እንግዲህ ቲክቶክ ላይ ትሰማላችሁ። ሁላችንም ቲክቶክ እናያለንና ብዙ ታያላችሁ። ሀቂቃ ግን ይሄንም እያያችሁ ውስጣችሁ ማይፈራው ነገር ነው የሚገርመኝ ሀቂቃ። ለምንድን ነው ኢቃማ ያሰሩ ልጆች እኮ ወላሂ ስራ ፈተው ነው ያሉት። አሁን ላይ በዚህ አመት ውስጥ ኢቃማ ያሰሩ ስራ ፈተው ብዙ ናቸው። ወላሂ ስራ ፈልግልኝ የሚሉኝ ኢሞም ዋትስአፕም ካሰሩ በኋላ ተበዳድረው ምን ብለው የነበራቸው በእጃቸው ጨርሰው ኢቃማ ካሰሩ በኋላ እጅግ በጣም ብዙዎቹ ስራ ፈተው ነው ያሉት። እሺ ለምንድን ነው ባላችሁበት ስራ ተረጋግታችሁ ባላችሁበት ሁኔታ ማትሰሩት? እውነት ለመናገር ህጋዊ መሆኑ የተሻለና ጥሩ ነገር መሆኑ ቢሆንም ህይወታችን የሚያሳጣን ነገር ከሆነ ይሄ የየመን መንገድ ብዙ ጊዜ ከባድ እንደሆነ በጣም ብዙ ጊዜ በተደጋጋሚ ብዙ ሰዎች ይናገራሉ። ሀቂቃ በጣም ብዙ ቪዲዮዎች እኔ ደርሱኛል አያለው ቲክቶክ ላይም ዩቲዩብ ላይም ማለት ነው። የገቡም ያልገቡም መንገዱን የሚያውቁትም ብዙ ሰዎች ይናገራሉ። ወላሂ በባህር መተው ሜዲካል የጣላቸው ብዙ ልጆች አሉ። በሰላም ብገቡ እንኳን ማይሳካበት መንገድ አለ። ስለዚህ ለምንድን ነው ህይወታችንን አስጊ ሁኔታ ላይ ለአደጋ የምናጋልጠው? ለምን ምንሰራው ኢቃማ ብናሰራ የተሻለ ገንዘብ ለማግኘት ወይም ደግሞ ሰርተን የተሻለ ኑሮ ለመኖር ነው አይደል? ዞሮ ስለዚህ እቺ አንድ ህይወታችን ማይደገም ህይወታችንን የሚያሳጣን ነገር መሆኑን እያወቅን ለምን እንሄዳለን? ኢቭን እህታችን ሀና በምስሉ ላይ የምታዩት ልጅ እሷ ራሱ ምናልባት ከሞትኩኝ የመጨረሻ ቪዲዮ ነው የሚሆነው ቸው ብላ ነው እንትን ያለችው ቪዲዮ ሰርታለች ቲክቶክ ላይ ቸው ብላ ማለት ነው። ምንድነው በአላህ ወላሂ ይሄን መንገድ እንዳትሞክሩት። ይሄ በጣም አስጊ የሆነ መንገድ አትሞክሩት። ይቅር ኢቃማ ሳታሰሩ እዛው ሰርታችሁ የያዛችሁትን ይዛችሁ ሀገራችሁ ግቡ። ለምን በዚህ ልክ ለምን ህይወትን የሚያጠፋ ነገር መሆኑ እየታወቀ በሌሎች እያያችሁ እየሰማችሁ ተነስታችሁ በባህር ያሳራት የምትሆኑ ወይም ይሄ ልብ ያመመኝ ብላችሁ በተለያየ አጋጣሚ የምትሞቱ ግማሽ ናቸው እኮ የተሳካላችሁ ጥቂት ናቸው እኮ።
ተሳክቶላቸው ገብተው በኢቃማ የተመለሱት እጅግ በጣም ጥቂት። ስለዚህ ይሄ መንገድ በጣም ለአደጋ አጋላጭ መሆኑ ይታወቃል። ለምን ብዙ ምናልባት እኮ ከዚህ በፊት በህገ ወጥ መሆናችሁ ያፈራችሁት ንብረት ሊኖር ይችላል። በሱ ሀገር ከገባችሁ አይቀር በስነ ስርዓት ኤምባሲ ሄዳችሁ በህጋዊ ሀገር መግባት የምትፈልጉ ከሆነ በህጋዊ መንገድ ሊስባሲ አውጥታችሁ ሀገር ገብታችሁ ሀገር ብትሞክሩ የተሻሉ ነገሮችን ወይም ደግሞ ሌላ ሀገር ምናልባት ለንግድ ለተለያየ ነገር ከሆነ ኢቃማውን የፈለጋችሁት ብሩ ካለ በኢቃማ የምትመለሱበት ብሩ ካለ ዱባይ ሄዶ መስራት ይቻላል፣ ኳታር ሄዶ መስራት ይቻላል፣ ኩዌት ሄዶ መስራት ይቻላል። ለምን ህይወታችሁን አደጋ ላይ ትጥላላችሁ? ለምን አሻራ እንዳይዝባችሁ ብቻ ብላችሁ በኢቃማ ለመመለስ? ወይስ የሆነ ሰዎች ስላሰሩ ኢቃማን የሆኑ ልጆች ጓደኞቻችሁ ስላሰሩ ብቻ እናንተም ማሰራት አለባችሁ? ገና ነው እኮ ኢቃማ ብትይዙም እንኳን ብዙ እንደ ዱባይ የተለያዩ ለንግድም ለምንም የተለያዩ እድሎች የሉም። ሳውዲ ላይ እንደሚታወቀው ብዙ እድሎች የሉም አሉ። እየተጀመሩ ነው፣ ገና እየተሰራ ነው። ኢቭን ኢቃማ አሰርተው ጠፍተው የሚሰሩ የነበሩ ልጆች ወይም ደግሞ እንዳሁኑ በባህርም ተሳክቶላቸው የተመለሱ ኢቃማ የያዙ ልጆች ወላሂ ብዙ ናቸው። ስራ ያጡ፣ ስራ ፈተው ቁጭ ያሉ፣ እንደገና ደግሞ ይሄ መመላለስ እንኳን ንግድ እንኳን ዓለም ገብተው ብዙ ያልተሳካላቸዋል። ወላሂ ከትላንት ወደ 2 ልጆች አውርተውኛል። ወደ ጅዳ እመላለሳለሁ ምናልባት እቃም ይልክና ወደ ሳውዲ እቃም ይልክና ከሳውዲም ደግሞ ወደዚህ እቃ ወደ ሀገር እቃም እንዲመጣለት የሚፈልግ ሰው ካለሽ ስጪም ብለው ያናገሩኝ ማለት ነው። ስለዚህ ያንንም ንግዱንም ዓለም ገብተን ላይሳካ ይችላል። መሞከሩ ጥሩ ነገር ሆኖም ሳለ መሞከሩ አንድ ነገር ሆኖም ሳለ ይህ ህይወትን አደጋ ላይ በባህር ሄዶ ለመመለስ መሞከሩ ወላሂ በአላህ ይቅርባችሁ፣ በአላህ ይቅርባችሁ፣ እንዳትሞክሩ። ይሄን እያየና እየሰማ የሚሞክር ሰው ይኖራል፣ በእርግጠኝነት የሚሞክር ሰው ይኖራል። አረ እህት ወንድሞች ወላሂ ብንሰራ ብናገኝ የተሻለ ነገር ብናገኝ እንድንኖር ነው። እቺ አሁን ሞተች የተባለው እህታችን ነፍሷን ይማረውና በቅርብ ነው ትዳር የያዘችው። የአንድ ልጅ እናት ነች። ልጇ ራሱ ጨቅላ አራስ የምትባል ሴት ነች። እንግዲህ በዛ አቅሟ በእግር በባህር መጓዝ ማለት ትንሽ ከባድ። አረ እባካችሁ በተለይ ወላሂ ወደ ወሎ ያላችሁ ልጆች ናችሁ። ወደዚህ ወደ ቡታጅራ ወደ ስልጤ ያሉ ብዙም እየሞከሩ አላየሁም፣ አልገጠመኝም። እኔ ወደ ወሎ ወደ ራያ ወደዛ ወደ ትግራይ ያላችሁ ልጆች ናችሁ በብዛት የምትሞክሩት። አረ እባካችሁ ይሄ ይቅርባችሁ እባካችሁ። የብዙዋኑን ህይወት እየቀጠፈ ነው። ከሀገርም ወደዛ ሲሄዱ እንደዛው ጀልባ ተገልብጦ ብዙ ስንት ቪዲዮ እስኪ እንትን ላይ የቴሌግራም ላይ የብሬክስን ቻናል ብሬክስ ሀበሻዊ ቻናሉ ላይ ቴሌግራም እዩ፣ ወደ ላይ ቪዲዮዎችን ወላሂ በባህርና በእግር ሲሄዱ የሞቱ ወጣቶች በሀገር ቢሰሩ ቢማሩ ብዙ የተሻለ ደረጃ መድረስ የሚችሉ ምናልባትም ደግሞ ያው በኮንትራት ተከፍተዋል ቤተሰቡ ይሁን ማንም የተወሰነ ተከፍሎላቸው ሄደው ቢሰሩ ጥሩ ደረጃ መድረስ የሚችሉ ወጣቶች ወላሂ እኔ የሆነ ጊዜ ላይ ይሄን አክል ሞተ ተብሎ የሚለቀቀው ያንን አይቼ እኔ ቻናሉ ራሱ አሁን መግባት በጣም ነው እንትን የሚለኝ። ምክንያቱም ብዙ ጊዜ ስክሪን ነው የምታዩት በባህር ኢቭን አሁን ላይ ሳውዲ ላይ እኮ በኮንትራት እንኳን ሄደው ያው ሰሞኑን እየተዘዋወረ ያሉ ቪዲዮዎች አይታችሁ ከሆነ ተጨማሪ ሽንት ቤት ተከልክዬ አለች አንዷ። ሽንት ቤት ተከልክዬ አለች። ታምሜ ሆስፒታል እንደገና ምግብ በደቂቃ ነው የምበላው፣ ደቂቃው ሳያልቅ እንኳን ይጠሩኛል አለች። በብዙ አዛብ ነው የሚኖሩት፣ ሀታ ስደት ማለት ነው። ሁሉ ጊዜ የኛ ምርጫችን ስደት ብቻ ነው የሚሆነው። በኮንትራት የወጡ ልጆች እንኳን ሳውዲ ላይ አሁን ላይ አልገሲም፣ ተቡክ፣ የተለያዩ ገጠር ክፍለ ሀገር ላይ እዛ ሳውዲ ወላሂ ማአት ችግር ነው የሚያሳልፉት። ማአት የጄንሶችም የባካችሁን የምትልኩትን ልጆች ደላላና የጄንሶችም የምትልኩትን ልጆች የምትሰሩትን ስራ አላፍትና ወስዳችሁ ስሩ፣ በሐቁ ስሩ። ዛሬ የምታገኟትን ገንዘብ ብቻ ሳይሆን ነገ እኔም እሰራለሁ። ስሰራ ግን በህጋዊ ትክክለኛ ቢሮ ነው የምሰጣቸው ልጆቹን እና እዛ የሄዳችሁም ደግሞ በኮንትራት ያላችሁ የተለያየ ችግር የሚደርስባችሁ ልጆች ቢሮ ላይ እንደምንም ለመደወል ሞክሩ። አንዳንድ ጎበዝ የሆናችሁ አላችሁ የምትደውሉ፣ አሊያም ደግሞ ቪዲዮ ሰርታችሁ ለቃችሁ የህግ ከለላ እንድታገኙ የምታደርጉ ኤምባሲ እንዲደርስላችሁ የምታደርጉ አላችሁ። ጎበዝ ናችሁ የምትሄዱ ሰዎቹ ሁኔታቸው ካላማረ፣ በተለይ ረሃብ ካለበት፣ የተለያየ ጾታ ትንኮሳ ካለበት፣
አሁን እህታችን እንዳለችው ሽንት ቤት የተለያየ ለጤንነታችሁ አዝጊ ከሆነ እንደማይሆን ካሳወቃችሁ ምንም አትቆዩ፣ ምንም እንዳትቆዩ ወዳው ኤምባሲ በመደወል ቢሮ በመደወል በትክክል ወጣችሁ ወይም ወደ ሀገራችሁ ወይም ቤት ቀይራችሁ ሰርታችሁ ማግኘት ትችላላችሁ። እባካችሁ ወላሂ በዚህ በባህር መንገድ ደግሞ እየሄዳችሁ አትበሉ። ወደ ሳውዲ መትሄዱ ወደ ሀገር ኢቃማ ለማሰራት ብላችሁ ምገቡ ልጆች አረባካችሁ። በተለይ በአሁን ሰዓት የበዛው ከሳውዲ ወደ በየመን በኩል ወደ ሀገር ምገቡ ልጆች በሳውዲ ወደ የመን በየመን በኩል በሳውዲ ወደ የመን በሳውዲ በየመን በኩል ወደ ሀገር ምገቡ ልጆች አላህን ፍሩ። ወላሂ ተረጋግታችሁ ስሩ። ኢቃማ ምናልባት ተሳክቶላችሁ ብትገቡ ብትደርሱ እንኳን ሜዲካል ሊጥላችሁ ይችላሉ። የተለያየ ነገር ሊገጥማችሁ ስለሚችል የግድ አይደለም። በዛ መንገድ አትምጡ እባካችሁ። ወላሂ በጣም ብዙ ሰዎች ናቸው የሚሞቱት። እኔ ለዛ ነው ይሄንን ቪዲዮ ዛሬ የሰራሁት። ማለት በጣም ብዙ ልጅ ናቸው የሚሞቱት በዚህ መንገድ። ምንድነው ኢቃማ ካልያዛችሁ እየሰራችሁ አይደል? እንደምንም ሰርታችሁ የምትፈልጓትን ትንሽ የገንዘብ ይዛችሁ ሀገር ገብታችሁ ብትሰሩስ ወደ ሌላ ሀገር ማሄድ ትችላላችሁ። በአላህ እንዳመጡ በፍጹም ሳውዲ ያላችሁ ኢቃማ የሌላችሁ በኢቃማ ለመመለስ ብላችሁ በየመን በኩል በባህር የምትመጡ ልጆች አላህን ፍሩ። ነፍሲያችሁ ብትኖሩ ይሻላል። ድሃ መሆናችሁ ብትኖሩ ይሻላል። እንዴ ራሳችሁን ከምታጡ መንገድ ላይ ከምትቀሩ ያሳ እራት ከምትሆኑ ከዚህ ሁሉ እዛው ህገወጥ መሆናችሁ ቀስ ብላችሁ የምታውቁት ሰው ጋር እየሰራችሁ ብቆዩ ይሻላችኋል። ካልሆነ በህጋዊ መንገድ ኤምባሲ ሄዳችሁ ለኤምባሲ አውጥታችሁ ጨርሳችሁ ወደ ሀገር መምጣት። ሀገር ትመጣላችሁ። አዎ በእርግጥ አሻራ ይኖርባችኋል። አሻራ ቢኖርም ኩዌት አለ፣ ኳታር አለ፣ ዱባይ አለ፣ የተለያዩ ሀገሮች አሉ። ሄዳችሁ መስራት ትችላላችሁ። ንግድም በሉት የቤትም ስራ በሉት ምንም በሉት። በእርግጠኝነት ኢቃማ ለማሰራት የምትመጡ ልጆች የተሻለ ስራ ወይም ከሰው ቤት የተሻሉ ስራዎችን አግኝታችሁ ወይም አስባችሁ ነው አይደል? ይሄን ሳውዲ ላይ ያሰባችሁትን ስራ ሌሎች አረብ ሀገራትም ላይ መስራት ትችላላችሁ ሄዳችሁ ማለት ነው። ህይወታችሁ ከሚጠፋ ሀገር ላይ ብትሰሩትስ? ሀገር ላይ ተሰርቶ ውጤታማ መሆን አይቻልም እንዴ? ይቻላል። ወላሂ በእርግጠኝነት ይቻላል። በተለይ ስደት ያየች ሴት፣ ስደትን ያዩ ሰዎች፣ ስደት ላይ የቆዩ ሰዎች በእርግጥ አቅማችን ቢደቅም አቅም እንደ በፊቱ ባይኖረንም ብላት አለ። ብዙ ነገር ያሳለፍን ጀግኖች ናት። ብዙ ነገር ስታሳልፉ ብዙ ነገር ይገባችኋል። ምንም ችግር ቢገጥማችሁ በየትኛው መንገድ ማለፍ እንዳለባችሁ፣ እንዴት አድርጋችሁ ይሄንን ችግር መወጣት እንዳለባችሁ ታውቃላችሁ። የሰውን ቤት ተቆጣጥረንና ሰርተን እንዲፈልጉት ሆን ለረጅም ዓመት የቆየን ሰዎች ቤታችን እንዴት አድርገን መምራትና መኖር እንዳለብን አያቅተንም። በፍጹም 4 ነጥብ ምንም አያቅተንም ሐቂቃ። ምክንያቱም ከሚባለው በላይ ጠንካሮች ነን። ብዙ ነገር አልፈናል። ጠንክረን ነው ዛሬ የተገኘ ነው። ምናልባት እንዳሰብነው ያናክል ሀብታም እንዳሰብነው ቤት የተለያዩ ነገሮችን ማቴሪያሎችን አላሟላንም ሊሆን ይችላል። ግን የህይወትን ፈተና በብቃት ያለፍን ሰዎች ስለሆንን የህይወት ቀጣዩ ፈተና ሊከብደን አይችልም፣ አይከብደንም በታምር። ምክንያቱም ብዙ ነገር ነው የሚገባን። ብዙ ሰዎች የመዳም ቅመም ወይም ደግሞ አረብ ሀገር ሄዳ የመጣች ሴት ወይም ደግሞ አረብ ሀገር የምትኖር ሴት እንደ ጅል እንደ እንትን ትቆጠራለች። ሲበዛ ይዋህ ስለሆነች፣ ሲበዛ ደግ ስለሆነች፣ ሲበዛ ለጋሽ ስለሆነች፣ መስጂድ፣ ቤተክርስቲያን የተለያዩ የተቸገሩ ሰዎችን ስለምትረዳ ስለምትሰጥ፣ አንድ ሰው ብድግ ብሎ ተነስቶ ተቸግሬያለሁ ቢላት ስለምትረዳው እንደ ሞኛ ያሉ እንጂ እኛ ሞኞችም አይደለንም ጅሎችም አይደለንም። እንደውም በተለያየ መንገድ ጠንክረን ብንሞክር ብንሰራ ሀገር ላይ ውጤታማ ማንሆንበት ምንም አይነት ምክንያት አይኖርም። አላህ የጻፈልን ርዝቅ ደግሞ የትም ሆነ የትም አይቀርም። ስለዚህ ወላሂ ህይወታችሁን አደጋ ላይ ከመጣል ተቆጠቡ ነው የምልህ እኔ። በቃ ህይወታችሁን አደጋ ላይ ከመጣል ተቆጠቡ። እንግዲህ በአዳዲስ ቪዲዮዎች እመለሳለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በእርግጥ ጠፍቻለሁ፣ እየመጣሁ አይደለም፣ እመጣለሁ። አገር ምን ትመስላለች፣ አገር ላይ ምን እንስራ፣ ብዙ ጥያቄዎች አሉና አሁን ላይ መስራት እችላለሁ። ከዛ በፊት ኔትወርክ የተለያየ ችግር ሀገር ቤት ስለሆነ የምኖረው የተለያዩ ችግሮች ነበሩ። እኔም አልተመቻቸልኝም ነበረ፣ ስራ ላይም ነበርኩኝ።
አሁን ግን ኢንሻአላህ የሚመቸኝ ይመስለኛል። ቢያንስ በቀን አንዳንድ ቪዲዮ ሁሌም እሰራለሁ። አዳዲስ ነገሮችን እዚህ ብትመጡ ልትሰራቸው የምትችሉት ነገሮች እዚህ የምትፈልጉት እዚህ እንድሰራላችሁ ማወቅ የምትፈልጉት እዚህ ሀገር ውስጥ ነው አይደል ያለሁት። በሀገር ውስጥ ማየት የምትፈልጉትን ማወቅ የምትፈልጉትን ነገር ኮሜንት አድርጉልኝ። እኔ ደግሞ እየሄድኩ እሰራላችኋለሁ የትም ይሁን። በተጨማሪ የረመዳን አስቤዛዎችን የተለያዩ ክፍለ ሀገሮችን አደርሳለሁኝ። በተጨማሪ ምስኪኖችንም ማብላትም ይሁን የረመዳን አስቤዛ አድርሽልን ሰድቅልን የምትሉኝም ልጆች ካላችሁ የተወሰኑ ልጆች በቲክቶክ ያሉኝ ስላሉ ነው። ለነሱ አደርስላችኋለሁ። የቤት አስቤዛ በሙሉ ሀላፊትና ኢንሻአላህ አደርሳለሁ። ቁጥሬን አስቀምጥላችኋለሁኝ። የምትፈልጉትን እዘዙኝ። ከተምር፣ ዘይት፣ ቅንጬ የተለያዩ ሁሉም የሚያስፈልጉ አስቤዛዎችን ሙሉ በሙሉ ለቤተሰባችሁ አደርሳለሁ። ሰደቃም ቢሆን አውጪልን፣ ይሄ ቦታ አድርስልኝ፣ ለምስኪን አብይልኝ፣ አጠጭልኝ፣ ወይም ደግሞ ለምስኪን ለረመዳን ማፍጠሪያ አድርሽልኝ የምትሉኝ ሰዎች ካላችሁ ሙሉ በሙሉ ሁሉንም አደርሳለሁ፣ አደርጋለሁ። ኢንሻአላህ አላህ ጥሩ ነገሮችን ይዤ መጣ ያድርገኝ። ወላሂ ከእንደዚህ አይነት አደጋ የሚጠብቀን ወጥቶ ከመቅረት ይጠብቀን። እባካችሁ እህቶች አሁንም በመጨረሻ በድጋሚ ልላችሁ የምፈልገው ነገር ቢሆን በሳውዲ በየመን በኩል በባህር የምትመጡ ልጆች ተቆጠቡ። ተው ብዙ ሰዎች ብለዋል። ተው አደጋ እንደሆነ ብዙ ሰው ሞቶ አይታችሁታል። ሚዲያ ላይ እየሰማችሁ ነው፣ እያያችሁ ነው። ዝም ብላችሁ አትሙ። ዝም ብለን ሄደን ገብተን ተወከልቱ አላህ ወይም ደግሞ ፈጣሪ ነው የሚጠብቀኝ ማለት አንችልም። እኛም ራሳችን መጠበቅ ግዴታ አለብን። ሰበብ ማድረስ ግዴታ አለብን። ስለዚህ ራሳችሁን ለአደጋ ታጋልጡ። አላህ ይጠብቃችሁ፣ አላህ ይጠብቀን። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ጥሩ ነገሮችን ይዤ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።